ሰላም የቀለም ስኩል ቤተሰቦች እንዴት አላችሁ? በባለፈው ክፍል ቪዲዮ በሃ በለና በሐመርሃ ቤቶች ቃላቶች መስርተን ነበር። የተለያየ ነው። ዛሬ ከዛ የቀጠለ ትምህርት ይዤላችሁ መጥቻለሁ። ማስታወሻ እያዛችሁ እንድትከታተሉ ጋብዛችኋለሁ። ለማስታወስ ያክል በመጨረሻው በሐመርሃ ቤት የመሰረትናቸው ቃላቶችን እንመለከታለን። ሃ ሐመር፣ ሁ ሁሰት፣ ሂ ሂሳብ፣ ሃ ሐሳብ፣ ሄ ሄር፣ ህ ህብር፣ ሆ ሆምጣጤ። እነዚህ በመጨረሻ በሐመርሃ ቤት የመሰረትናቸው ቃላቶች ናቸው ማለት ነው። ሃ ሁ ሂ ሃ ሄ ህ ሆ። ከሐመርሃ ቀጥለን የምናገኛት የአማርኛ ፊደል መ ናት። የመም 7 ዝርያዎች አሏት። ቅርጻቸውን ድምጻቸውን በደንብ ማየት ይጠበቅባቸዋል። ያንዳንዳቸውን እናያቸዋለን። መ ሙ ሚ ማ ሜ ም ሞ። እነዚህ 7ቱ የመ ዝርያዎች ናቸው። መ ሙ ሚ ማ ሜ ም ሞ 7ቱም እነዚህ ናቸው። ማስታወሻችሁ ላይ መጻፍ ተለማመዱ። መ ሙ ሚ ማ ሜ ም ሞ። ከመቀጠል የምናገኛት የአማርኛ ፊደል ሰ ናት። ከዛ በፊት ግን በመ ቃላቶችን የምንመሰርት ይሆናል ማለት ነው። በመ ቃላቶችን ስንመሰርት የመጀመሪያ ሆሄ ወይም ደግሞ የመጀመሪያው ፊደል ግዴታ መ መሆን አለባት። መ መሰላል። ይሄው መ መጀመሪያ ያደረግን ሰ ላ ል። ስለዚህ መሰላል ብለን መስራት እንችላለን። ሙ ሙ ይሄው ሙን መጀመሪያ ያደረግን ሙ ቀጫ ሙዝ ሚ ሚ ዛ ን ሚዛን። ማ ማጭድ። ሜ ሜትር ያው ሜ ት ር። ም ሳር። ታዳጊ ደወለች። ሞ ሞፈር ሞፈር። ስለዚህ እነዚህ የመን ቤቶች ተጠቅመን የመሰረትናቸው ቃላቶች ናቸው። መ መሰላል፣ ሙ ሙቀጫ፣ ሚ ሚዛን፣ ማ ማጭድ፣ ሜ ሜትር፣ ም ምሳር፣ ሞ ሞፈር። ቀጥለን የምናያት የአማርኛ ፊደል ደግሞ ሰ ናት የምትሆነው። ንጉሱ ሰ ብለን የምንጠራት ማለት ነው። ደግሞ 3 ጣቱ ሰ ለአጻጻፍ ቀለል ያለች ናት። ተመልከቱ። ሰ ሰ ሱ ሲ ሳ ሴ ስ ሶ። እነዚህ ደግሞ የሰ 7ቱም ዝርያዎች ናቸው። ሰ ሱ ሲ ሳ ሴ ስ ሶ 7ቱም የሰ ዝርያዎች እነዚህ ናቸው። ቅርጻቸውን በደንብ ለያቸው። እስካሁን ካየናቸው ለየት ትላለች፣ ትንሽ ከሀ ጋር ተመሳሰላለች፣ ትደረባለች እንጂ 3 ጣት ወደ ላይ ነው የሚዞረው። ስለዚህ እቺ ሰ ትባላለች። ሰ ሱ ሲ ሳ ሴ ስ ሶ። እነዚህ ደግሞ ቃላቶችን እንመሰርታለን ማለት ነው። ሰ
እናንተም ቪዲዮውን ፓውዝ ያደረጋችሁ የራሳችሁን ቃላቶች መስራት ይጠበቅባችኋል። ቃላት እየመሰረታችሁ ቢሆን ይመረጣል። ሰዓት እዚህ ጋር ተመልከቱ። ያው ሳን መጀመሪያ ያደረግን ሰዓት ሱሪ ተረቤት ሪ ወሰን ሪ ሱሪ ያው ሲመት አንቺ ደውም አባታ ደግ ነው ሲመት ሳልስ ሴራ ስነ ምግባር ሶስት እነዚህ የሰዝርያዎች በሰዝርያዎች የመሰረትናቸው ቃላቶች ናቸው። ሁሉም መጀመሪያ ላይ የምናደርጋቸው የሰዝርያዎች መሆን አለባቸው። ሱ ሲ ሳ ሴ ስ ሶ ስለዚህ ሰን ተጠቅመን የመሰረትናቸው ቃላቶች ናቸው ማለት ነው። በሚቀጥለው ክፍል ቪዲዮ ደግሞ ከዚህ የቀጠለ ትምህርት ይዤላችሁ እመለሳለሁ። ቪዲዮውን ላይክ አድርጉ። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ኮመንት ቦታ ላይ ደግሞ የሚስተካከል ነገር ካለ ወንድሙ ሰራላችሁ ቪዲዮ ካለ እዛ ጋር አስቀምጡልኝ። ለጓደኞች እንዲደርስ ከፈለጋችሁ ሼር አድርጉላቸው። በቀጥታ መማር የምትፈልጉ ከታች በተቀመጠው የስልክ አድራሻ ብትደውሉ በኦንላይን እያስተማርን እንገኛለን። በቀጣይ ክፍል ቪዲዮ እስከምንገናኝ ሰላም።